በአንድ ክፍል ውስጥ በታላቅ ድምጽ የሚናገረው ሰው ብዙውን ጊዜ ደካማ እንደሆነ አስተውለህ ታውቃለህ? ሁልጊዜ ያወራል፣ ሁልጊዜ የሆነ ነገር ለማረጋገጥ ይሞክራል፣ ሁልጊዜ ከሰዎች ዘንድ ተቀባይነትን ይሻል። ነገር ግን ጠንካራው ሰው በዝምታ የሚንቀሳቀሰው ነው። እውነተኛውም አሸናፊ እሱ ነው። አንድ ነገር ልንገር፣ ህይወት ልክ በሚያስፈልግ ሰዓት ትክክለኛውን ነገር የምትሰጥ መረጋጋት ከተማርክ ብቻ ነው። ዝምታን ከተማርክና ሂደቱን ካመንክ ብቻ ነው። ምክንያቱም ማስገደድ ስታቆም፣ መለመን ስታቆምና ሊረዱ ለማይፈልጉ ሰዎች ራስን ማስረዳት ስታቆም፣ ያኔ ህይወት ላንተ መስራት ትጀምራለች። ትክክለኛዎቹ ነገሮች ይመጣሉ፣ ትክክለኛዎቹ ሰዎች ይቆያሉ፣ የተሳሳቱት ደግሞ ራሳቸውን ያርቃሉ። ማድረግ ያለብህ ነገር ዝም ማለትና ነገሮችን እንዲሆኑ መፍቀድ ብቻ ነው። ዝምታ ኃይል ነው። ዝምታ የቃላት አለመኖር ብቻ ሳይሆን የንቃተ ህሊና መኖር ነው። ማውራት የቆምክበት ቅጽበት ራስን ለማስረዳት፣ ለመከላከል ወይም ለማይገባቸው ሰዎች ዋጋን ለማረጋገጥ ያለን ስሜት የተቋረጥክበት ቅጽበት፣ ያኔ ህይወት መቆጣጠር ትጀምራለህ። ቃላትን ብቻ ሳይሆን ያልተባለውትንም መስማት ትጀምራለህ። በክፍል ውስጥ ያለውን ስሜት፣ ከሰዎች ድርጊት በስተጀርባ ያለውን ድብቅ ዓላማና በጩኸት ውስጥ የተቀበረውንም እውነት መስማት ትጀምራለህ። ብዙ ሰዎች ዝምታን መቋቋም አይችሉም። ስለሚፈሩት ያወራሉ፣ የማይታዩ ስለሚመስላቸው ያወራሉ፣ ጮክ ብሎ መናገር ጠንካራ የሚያደርጋቸው ስለሚመስላቸው ያወራሉ። ነገር ግን እውነተኛው ጥንካሬ በንግግር ብዛት ሳይሆን ራስን በመግታት ውስጥ ባለው ተግባር ነው። በትዕግስትና ከመናገር በፊት ሁኔታዎችን በማስተዋል ላይ ያለው ያ ተግባር ነው። የምታደንቃቸው መሪዎችና ባለራዕዮችን አስብ። በአክብሮት የሚደመጡት ያለ ልፋት ነው። ቃላትን አያባክኑም። ባዶ ተስፋዎችን ወይም የተጋነኑ ታሪኮችን አይናገሩም። ሲናገሩ ሰዎችን ያዳምጣቸዋል። ለምን? ምክንያቱም ቃላቶቻቸው ክብደት አላቸው። ክብደት የሚሰጣቸው ደግሞ ልምድ፣ ጥበብና ዓላማ ነው። ይህ የዝምታ ኃይል ነው። ማውራት ስታቆም ሌሎችን ብቻ ሳይሆን ራስን ማዳመጥ ትጀምራለህ። በእርግጥ ዋጋ ያላቸው ሐሳቦችን ትለያለህ። ቀድሞ ችላ ያልካቸው ማስጠንቀቂያዎችን ማስተዋል ትጀምራለህ። ማን ከጎን እንደሆነና ማን በህይወቱ ውስጥ ትወና እንደሚሰራ በግልጽ ትለያለህ። ምክንያቱም ሁልጊዜ የምትናገር ከሆነ ማስተዋል አትችልም፣ መተንተን አትችልም፣ ከቃላት በስተጀርባ ያለውን ማንበብ አትችልም። ሰዎች ማንነታቸውንም የሚገልጡበት ቅጽበት ታጣለህ። ሰዎች ከፈቀድክላቸው ሁልጊዜ ማንነታቸውንም ያሳዩሃል። ነገር ግን አብዛኛውን ሰው የሆነ ነገር ለማረጋገጥ ስለሚጣደፍ ይህንን አያስተውለው። ዝም ስትል ግን ሰዎች እውነተኛ ባህሪያቸውን እንዲያወጡ መድረክ ትፈጥርላቸዋለህ። ታማኝ መሆናቸውን መጠየቅ አይጠበቅብህም። ዝም ብለህ ተመልከት። ክብርን ለማግኘት መለመን የለብህም። ብቻ ዝም በልና ከነሱ ተቀባይነት ለማግኘት መሞከር ስታቆም እንዴት እንደሚይዙ ተመልከት። በህይወት ማሸነፍ ማለት ብዙ ማውራት ሳይሆን ብዙ መረዳት ነው። ከመናገር ይልቅ ማዳመጥን ስታበዛ ትማራለህ። እድሎች ግልጽ ከመሆናቸው በፊት ትለያቸዋለህ። ሰዎች ሊያታልሉ ከመሞከራቸው በፊት እውነተኛ ዓላማቸውንም ትረዳለህ። ዝምታ ግልጸኝነትን ያመጣል። ግልጸኝነት ደግሞ ጠንካራውንና ደካማውን ይለይ። የቼስ ጨዋታን አስብ። ምርጥ ተጫዋቾች በዘፈቀደ አይንቀሳቀሱም፣ ስልታቸውን አያውጁ። በዝምታ ተቀምጠው ሰሌዳውን እያነበቡ ተቃዋሚያቸውን እያጠኑ ትክክለኛውን ጊዜንም ይጠብቃሉ። ህይወትም እንደዚያው ናት። ብዙ የሚያወሩ ሰዎች እንቅስቃሴ ከማድረጋቸው በፊት እቅዳቸውን ያጋልጣሉ። ሳያውቁት ድክመታቸውንም ያሳያሉ። ነገር ግን ዝም ብሎ የሚታዘበው ሰው እሱ ሁልጊዜ ቀዳሚ ነው። ሰዎች ከቃላት ይልቅ ለዝምታ ክብር አላቸው። ምክንያቱም ማንም ሰው ማውራት ይችላል። ማንም ሰው ቃል መገንባት ይችላል። ማንም ሰው ጠንካራ ነኝ ማለት ይችላል። ነገር ግን እውነተኛው ኃይል ራሱን ማስተዋወቅ አያስፈልገው። እውነተኛው ኃይል ይሰማል። በመገኘት በተግባርና በዝምታ ውስጥ ሆኖ ትኩረትን በመሳብ ይታወቃል። ማውራት ስታቆም ሰዎች ሲዋሹ የሚታየውንም ስውር ለውጥ ታስተውላለህ። በድምጻቸው ውስጥ ያለውን ቅንነት፣ የጎደለውን ቃናን ትሰማለህ። ማንነታቸውንና ከቃላቶቻቸው በስተጀርባ ያለውንም ስሜት ትረዳለህ። አብዛኛው ሰው ዝምታን በወሬ ለመሙላት እንጂ ዝምታን የሚናገረውን ለመስማት ጊዜ ስለሌለው ይህን ደረጃ አይደርስም። በክፍል ውስጥ ጸጥ ያሉ ሰዎች ብዙ ጊዜ በጣም ኃይለኞች ናቸው። ዝም ያሉት የሚሉት ስለሌላቸው ሳይሆን ስለሚመለከቱ፣ ስለሚተነትኑና ቃላት ትኩረትን ሊከፋፍል እንደሚችል ስለሚረዱ ነው። ዝምታ መሳሪያ ነው። ከማውራት ይልቅ ማዳመጥ ስትጀምር በዓለም ላይ ምን ያህል አላስፈላጊ ጫጫታ እንዳለ ትረዳለህ። ስንት ክርክሮች ጉልበትን ለመጨረስ እንደማይገባቸው፣ ስንት ማብራሪያዎች አስቀድሞ ያመኑ ሰዎችን ለማሳመን በከቱ እንደማይደክሙ ትረዳለህ። ስህተት ሳትሰራ ስንት ይቅርታ እንደጠየቅ ትረዳለህ። ዝምታ ከስሜታዊ ምላሽ ይጠብቃል። በኋላ የምትጸጸትበት ነገር ከመናገር ያድናል። የማይጠቅሙ ጦርነቶች ውስጥ ከመግባት ይከለክላል። በዓላማ በጥንቃቄና በጠንካራ አእምሮ እንድትንቀሳቀስ ይረዳል።
ዝምታን ስትቀበል የአንተን ትኩረት የሚፈልጉ ነገር ግን ለአንተ መልካም የማያስቡትን ሰዎች ማጣራት ትጀምራለህ። ኃይልን የሚጨርሱ ንግግሮችንም ታቆማለህ። ለሚሰነዘርብህ ስድብ ወይም ጥርጣሬ ሁሉ ምላሽ የመስጠት ፍላጎት አይኖርም። ምክንያቱም እውነተኛ ጥንካሬ አይከራከርም፣ ብቻ ሳያናውጥ ይኖራል። ጩኸት ከመሆን ጋር በሚያያዝበት ዓለም ውስጥ ዝም ማለት ቀላል አይደለም። ነገር ግን እውነተኛ ተጽዕኖና ኃይል ከድምጽ ብዛት ጋር አይገናኝም። በመገኘት ክብደት፣ በተግባር ተጽዕኖና መቼ መቆጠብ እንዳለብህ በማወቅ ውስጥ ነው። ማውራት ስታቆም ማዳመጥ ትጀምራለህ። ማዳመጥ ስትጀምር ማሸነፍ ትጀምራለህ። ምክንያቱም ጥበብ በጸጥታ ውስጥ ትኖራለች። መጓጓት የፈለግከውን ነገር ያርቅብሃል። አንድ ነገር ባሳደድክ ቁጥር የበለጠ ይሸሽዋል። ይህ ለሰዎች ብቻ ሳይሆን ለስኬት፣ ለግንኙነትና ለክብርም ይሰራል። አጥብቀህ ስትፈልጋቸው የጎደለህና የተቸገርክ አይነት ስሜት ታንጸባርቃል። ማንኛውም ዋጋ ያለው ነገር ደግሞ ለዚህ ስሜት በጎ ምላሽ አይሰጥም። አስበው፣ ቢራቢሮ በእጅ ለመያዝ ሞክረህ ታውቃለህ? ልትይዛት በሞከርክ ቁጥር ትርቅሃለች። ነገር ግን ዝም ብለህ ስትቆም በትከሻ ላይ ታርፋለች። ህይወትም እንደዚህ ነው። ስትናደድ ይሸሹሃል። ቆም ብለህ በራስህ ላይ ስታተኩር ግን ሁሉ ነገር ወደ አንተ መምጣት ይጀምራል። ሰዎች በተፈጥሯቸው ውድና ብርቅ ወደሆነው ነገር ይሳባሉ። ነገር ግን አንድን ሰው ስታሳድድ፣ ራስህን በጣም ተደራሽ ስታደርግ ዋጋህን ታቀለዋለህ። እነሱን በህይወት ለማቆየት ስትል ራስህን እንደምትል መልእክት ታስተላልፋለህ። አንድን ሰው ከራስ በላይ ለሱ ቦታ እንደሰጠው ሲያውቅ ሊጫወትብህ ይጀምራል። ነገር ግን ማሳደድ ስታቆም፣ መደወል ስታቆም፣ ዋጋህን ለማረጋገጥ መሞከር ስታቆም ያኔ ነገሮች ይቀየራሉ። ያኔ ሰዎች አለመኖርህንም ያስታውሳሉ። ለምን እንደራክ መጠየቅ ይጀምራሉ። እናም በድንገት እነሱን አንተን ማሳደድ ይጀምራሉ። ይህ የሆነው ስላታለልካቸው ሳይሆን ወደ አንተ የማይሮጠውን ነገር ማሳደድ በማቆም ነው። ይህ መርህ ለስኬትም ይሰራል። በህይወት የሚሳካላቸው እድሎችን የሚለምኑ አይደሉም። ነገሮችን በግድ የሚገፉም አይደሉም። የሚዘጋጁት፣ የሚገነቡትና በትዕግስት የሚጠብቁት ናቸው። በዝምታ ይሰራሉ። ስለዚህ ትክክለኛውን እድሎች ያገኟቸዋል። ተቀባይነት ለማግኘት የሚጓጉ ሰዎች አድካሚ ናቸው። ጠንክረው ይሞክራሉ፣ በዚህም ክብር ያጣሉ። ነገር ግን በራስ መተማመን ያላቸው ሰዎች፣ ለመወደድ የማይጓጉ ሰዎች ትኩረትን ይስባሉ። መወደድ አይጠበቅባቸው ብቻ አሉ እና ያ ጉልበት ሁሉንም ነገር ይስባል። ማሳደድ የመነጨው ከፍርሃት ነው። የማጣት ፍርሃት፣ ብቁ አለመሆን ፍርሃት። ነገር ግን ያንን ፍርሃት ስትለቀው፣ ብቁ ለመሆን ማሳደድ እንደሌለብህ ስትረዳ ሁሉም ነገር ይቀየራል። አካሄድ ይቀየራል። አነጋገር ይቀየራል። ትንንሽ ነገሮች መቀበል ታቆማለህ። ፍቅርንም መለመን ታቆማለህ። ምክንያቱም እውነተኛ ፍቅር መለመን እንደማይጠበቅበት ትረዳለህ። ማሳደድ ስታቆም መሳብ ትጀምራለህ። ምክንያቱም የምትንቀሳቀሰው ከማጣት ስሜት ሳይሆን ከሙላት ስሜት ነው። ለእነሱ ስትል ራስህን እንድታጣ የሚጠይቁ ነገሮች ለአንተ የተፈቀዱ አይደሉም። ትክክለኛዎቹ ሰዎች ማረጋገጫ ሳይጠይቁ ዋጋህን ያዩታል። ትክክለኛዎቹ ዕድሎች ዝግጁ ስትሆን ይመጣሉ። ይህ የለየለት ጨዋታ አይደለም። ይህ ማሳደድ አስፈላጊ አለመሆኑን መረዳት ነው። በራስህ ስትተማመን ያንተ የሆነውን ነገር ማሳደድ አይጠበቅብህም። አንድ ሰው ለአንተ ቦታ ከሰጠ ይመጣል። ካልመጣ ደግሞ እነሱን ማሳደድ ምንም አይለውጥም ነበር። በጣም መጨነቅ ስታቆም ነገሮች እንዴት እንደሚስተካከሉ አስተውለህ ታውቃለህ? የተውከው ስራ ድንገት ይጠራል። የሄደው ሰው ይደውላል። የጠፋው ዕድል ይመለሳል። ማሳደድ ስታቆም መቆጣጠር ትጀምራለህ። እውነተኛ ኃይል በማሳደድ ውስጥ ሳይሆን ከመጀመሪያውኑ ማሳደድ እንዳልነበረብህ በመረዳት ውስጥ ነው። በዝምታ ውስጥ ጥንካሬ አለ። ህልሞችህን፣ እቅዶችህን እና ቀጣዩ እርምጃዎችህን በሚስጥር መያዝ ውስጥ ኃይል አለ። ሁሉም ሰው የት እየሄድክ እንደሆነ ማወቅ አይገባውም። አንዳንድ ሰዎች እቅድህን የሚሰሙት ጥርጣሬ ሊዘሩብህ ነው። ሌሎች መንገዱን ሊዘጉብህ ነው። አንዳንዶች ደግሞ ዝም ብለው ሊያዩና ሊጠቀሙብህ ነው። ብዙ ባወራ ቁጥር ሰዎች ወደ ራእይ እንዲገቡ ትፈቅዳለህ። ነገር ግን ሁሉንም ሰው ያንን ቦታ አይገባው። አንዳንድ ሰዎች የመጨረሻውን ውጤት እንጂ ሂደቱን ማየት የለባቸው። እቅድህን ቶሎ ስታጋለጥ ሰዎች ጣልቃ እንዲገቡ፣ ተስፋ እንዲያስቆርጡ እድል ትሰጣለህ። ስንቶቹ ህልሞች ለአላስፈላጊ ሰዎች በመናገራቸው እንደሞቱ አስብ። ሁሉም ሰው ለአንተ አይቆምም። አንዳንዶች የሚገፉ ይመስላሉ፣ ግን ከልባቸው አንተን እንድትበልጣቸው አይፈልጉም። ዝምታ ህልሞችህንም ይጠብቃል። ኃይልህንም አትበትንም። ራስህን ማስረዳት ስታቆም ያለ ትኩረት የሚከፋፍሉ ነገሮች በነፃነት ትንቀሳቀሳለህ። ስራህን ብቻ ስራ፣ ውጤቱ እሱ ራሱ ይናገራል። በጣም ስኬታማ ሰዎች እንቅስቃሴያቸውን አያወጁም።
ማንም ሳያያቸው በዝምታ ውስጥ ይሰራሉ። ሰዎች ምን እንደሰሩ ሲረዱ እነሱ ለማስቆም በጣም ዘግይተዋል። አንተም መንቀሳቀስ ያለብህ በዚህ እርምጃ ነው። ለማንም ራስህን ማረጋገጥ የለብህ። ለየትኛዎቹም ሰዎች እቅድህን ለማስረዳት ጉልበት አታባክ። በህልብ ማመን ያለብህ ሰው ብትኖር አንተ ብቻ ነህ። ታላላቅ ሐሳቦች ዓለምን ከመቀየራቸው በፊት የተጀመሩት በዝምታ ውስጥ ነው። የተገነቡት በጨለማ ከጫጫታ ርቀው ነው። ብዙ የሰሩ ሰዎች እቅዳቸው በማስረዳት ጊዜ አያጠፉ፣ በመገንባት እንጂ። በዝምታ ውስጥ ሆነ ስትሰራ ጉልበትህንም ትጠብቃለህ። ራስህንም በመከላከል ጊዜ አታባክ። ከውጭ የሚመጡ ድምጾች ፍጥነትህን እንዲቀንሱ አትፈቅድም እና በመጨረሻ የሰራው ስትገልጥ ስራው ራሱ ይናገራል። ሰዎች ስለ እቅድ የሚጠይቁ ከራሳቸው ጋር ለማወዳደር ነው። አንተ ግን ዝም ስትል የሚወዳደሩበት ነገር ያጣሉ። በታሪክ ውስጥ ታላላቅ እንቅስቃሴዎች የተደረጉት በዝምታ ነው። በጀርባ ሆነ ስትሰራ ማንም ቢመጣ ያዩ። ዝም ብለህ እየሰራ እንደሆነ ይወቁ። አንተ ግን እያደረክ ነው። ጊዜ ሲደርስ ውጤቱን ትናገራለህ። ትዕግስት ትልቅ ጥንካሬ ነው። ነገር ግን ብዙ ሰዎች እንደ ድክመት ይቆጥሩታል። ዓለሙ ፈጣን ውጤት ይፈልጋል። መጠበቅ ጊዜ ማባከን ይመስላቸዋል። ነገር ግን ጠንካሮቹ ሰዎች ታላቅ ነገር ጊዜ እንደሚወስድ ያውቃሉ። አይጣደፉም፣ ሂደቱን ያምናሉ። ትዕግስት ሲጎል የተሳሳተ ውሳኔ ትወስናለህ። ለሚያንስ ነገር ትስማማለህ። ትዕግስት ማጣት ወደ ስህተት ይመራሃል። ነገር ግን ሂደቱ ስታመን የተሻለ ውሳኔ ትወስናለህ። በዓለም ላይ ያሉ ጠንካራ ሕንፃዎች ተመልከት። መሰረታቸው ጊዜ ይወስዳል። ጠንካራ ግንኙነት በአንድ ሌሊት አይገነባም። ጠንካራ ንግድ በሳምንት አይሰራም። ትዕግስት ማለት ምንም ማረጋገጫ ሳይኖር መቀጠል መቻል ነው። ስራውን በየቀኑ መስራት ነው። ስኬት በአንድ ትልቅ ክስተት ሳይሆን በየቀኑ የሚደረግ ትንንሽ ጥረቶች ድምር ነው። አብዛኛው ሰው ቶሎ ያቆማል። ዘሩን ይዘራል፣ ነገር ግን ወዲያውኑ ስላላደገ ይተዋል። ነገር ግን ስለማይታይ ያላደገ ማለት አይደለም። ትልቁ እድገት የሚካሄደው ከመሬት በታች ነው። ስሮቹ ወደ ውስጥ ለመግባት ጊዜ ይወስዳሉ። ዘሩን ቶሎ ካወጣው አዝማራ አታገኝም። ትዕግስት ዝም ብሎ መቀመጥ ሳይሆን ሂደቱን እያመኑ መስራትን መቀጠል ነው። ህብረተሰቡ ፈጣን ውጤት ካላየ እንደወደክ ይነግራል። ነገር ግን ሁሉም ነገር በአንድ ጊዜ እንደማይሆን መረዳት አለብን። አንዳንድ ነገሮች ለመጠንከር ጊዜ ይወስዳሉ። በጠነከሩ ቁጥር ሽልማቱ ይበልጣል። ትዕግስት ራስን የመግዛት ማረጋገጫ ነው። በመንገድ እርግጠኛ ከሆንክ መቸኮል አይጠበቅብህም። ምክንያቱም ያንተ የሆነው ነገር በትክክለኛው ጊዜ ይመጣል። ዝምታ በጣም ጠንካራ ከሆኑ መሳሪያዎች አንዱ ነው። እውነት የሚገለጠው በዝምታ ውስጥ ነው። ራስን ማስረዳት ስታቆም ሰዎች ማንነታቸውን ያሳዩሃል። አንዳንዶቹ ይርቁሃል፣ አንዳንዶቹ ይቆያሉ። በጣም ስታስረዳ ለሰዎች ስልጣንን ትሰጣለህ። ነገር ግን ዝም ስትላቸው ኃይላቸውን ትቃወማቸዋለህ። ዝምታ ሰዎችን ያስጨንቃቸዋል፣ ምክንያቱም ራሳቸውን እንዲገልጡ ያስረዳቸዋል። ስታሳድዳቸው የነበሩ ሰዎች በእውነት ይፈልጉ እንደነበር የምታውቀው ዝም ስትል። ስትጠፋ ብቻ ዋጋን የሚያውቁ ሰዎች አሉ። ሁልጊዜ ስላለ እንደ ቀላል ያዩሃል። ነገር ግን ራስህን ስታርቅ ያን ያጡትን ይረዱታል። የህይወትንም ጊዜ ማን በተፈጥሮ ውስጥ ሁሉም ነገር በጊዜው ይሆናል። ዛፍ ለማደግ አይጣደፍም፣ ግን ያድጋል። እኛም የዛው ሂደት አካል ነን። ህይወትን ለመቆጣጠር መሞከር አቁም። ራስህን ከሌሎች ጋር ማወዳደርህን አቁም። ያንተ መንገድ ያንተ ብቻ ነው። ዘሩ መሬት ውስጥ እያለ ምንም የማይፈጥር ይመስላል፣ ግን እያደገ ነው። አንተም እንደዚያው ነህ። ለውጥ በውስጥ እየተካሄደ ነው። ስለዚህ ታገስ፣ ሂደቱንም እመን። የምትፈልገው ነገር እየመጣ ነው። ተፈጥሮ አታጣድፍም፣ ነገር ግን ሁሉንም ታሳካለህ። ሁሉንም ነገር ልክ በሚሆንበት ሰዓት ይከናወናል። ተረጋጋና ህይወት እንዴት እንደምትሰራ ተመልከት። ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። ቤል ነበርኩኝ። ቸር ቆዩልኝ።